ሕይወቴን ሙሉ የኖርኩት እውነት ውሸት እንደነበረ ባወቅኩበት ቅጽበት እመልሳችኋለሁ። ታሪኩ የሚጀምረው እናቴ የሰጠችኝን የልደት ስጦታ ስከፍት ነው። ሁልጊዜም እኔና አባቴ የማንነታችን መመሳሰል እናደንቅ ነበር። ሁለታችንም በአንድ ቀን መወለዳችን ሳይቀር ግን ያንን ቀን በ30ኛ ልደቴ ዋዜማ ያ ሁሉ ጣፋጭ ትዝታ በአንድ ሰነድ ተመታ። ውድና የተከበራችሁ የቻናሌ ተመልካቾች ቪዲዮውን ላይክ፣ ሼር፣ ኮሜንት በማድረግ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። በሳጥኑ ውስጥ አንድ አረጀ የተበላሸ የልደት የምስክር ወረቀት ነበር። በመጀመሪያ ላይ ግራ አልተጋባሁም ነበር። እስከ ምልክት ድረስ ቀንና ስሙ ትክክል ነበር። ግን የእናቴ እና የአባቴ ስም የተጻፈበት ክፍል ባዶ ሆኖ አገኘሁት። በምትኩ በብዕር የተጻፈ ሌላ ስም ነበር። የድንጋጤ የመጀመሪያ ማዕበል ያኔ ተጀመረ። ከእራት በኋላ እናቴን ቀስ ብዬ ጠየኳት። ሰነዱን ስታየው አይኗ እንባ ቀረረ፣ ድምጿ ተቆራረጠ። ልጅ አለችኝ፣ ይህን እውነት ለአንተ ልነግርህ ይገባ ነበር። አባቴ አጠገቧ ቁጭ ብሎ ዝም ብሎ ጭንቅላቱን ዝቅ አደረገ። በዚያ ቅጽበት መጥፎ ነገር ሊመጣ እንደሆነ አውቅ ነበር። አባቴ ቀስ ብሎ ማውራት ጀመረ። ከ30 ዓመት በፊት እናትና እኔ ልጅ ማግኘት አልቻልንም። ሕይወታችን ጨልሞ ነበር። ከዚያም በምትመዘገበው ከተማ ውስጥ አንዲት ወጣት እናት ከባድ ውሳኔ ወስና አንተን እንድንወስድ ሰጠችን። እኛ አሳዳጊ ወላጆችህ ነን። ያን ጊዜ የአፍቃሪው አባቴ ድምፁ እየተንቀጠቀጠ ነበር። ዓለሜ ወዲያውኑ ተናወጠች። ያ ሁሉ መመሳሰል፣ ያ ሁሉ የልደት አጋጣሚ፣ ሁሉም ውሸት ነበር። ለምን 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 ብዬ ጮህኩኝ። አባቴ እንባውን እየጠረገ ልጄ፣ እውነተኛ ልጃችን አንተ ነህ። መናገር ነበረብን፣ ግን ይህን ሁሉ ፍቅር እንዴት እንደምትቀበለው ፈርተን ነበር አለ። ያንን ቀን ልቤ ለሁለት ተከፈለ። በአባቴ ውሸት ተከድቻለሁ፣ ግን ደግሞ በወላጆቼ ፍቅር ተሞልቻለሁ። አሁን ይህን ምስጢር ካወቅኩ በኋላ እውነተኛ ወላጆችን ለመፈለግ ወስኛለሁ። ታሪኩ ገና አላለቀም። እናንተ ብትሆኑስ ምን ታደርጉ ነበር? እውነተኛ ወላጆቻችሁ መፈለግ ስህተት ነው? ይህን ፍቅርስ እንዴት ነው የምንካሰው? በአስተያየት መስጫው ላይ አጋሩኝ። ሰብስክራይብ ማድረግ እና ደወሉን መጫን እንዳትረሱ። በክፍል 2 እስከምንገናኝ ቸር ሰንብቱ።